ሰላም አለይኩም ወራህመቱላሂ ወበረካቱ። ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉልኝ ማለት ነው። አሁን አንዳንድ እህቶች ኒቃም ለብሰው በማክስ ሸፍነው በሂጃብ ሸፍነው ሲጨፍሩ እናያለን። እነዛ ከሰው እይታ ነው የተደበቁት እንጂ ከአላህ እይታ ግን አልተደበቁም። አላህ ግን የምታደርጉትን ሁሉ ያውቃል። ሰውን ሳይሆን መፍራት ያለባችሁ አላህን ነው መፍራት ያለባችሁ እህቶቼ። ዛሬ ቀን ወታችሁ እንደዚህ ተወጣጥራችሁ ለወንዶች ሰውነታችሁን ፈተና ላይ እየጣላችሁ ጥቅሙ ምንድን ነው? ይህን ቪዲዮ ለቃችሁት ላትመለሱ ብትሄዱስ ማን ነው ይህንን ቪዲዮ የሚያይዳለትላችሁ? የሰው ልጅ ዛሬ አለ ነገ የለም። ሞት መቼም አንርሳ። ያችን ጠባብ ቤት መቼም አትርሱ። ሐቂቃ የሰው ልጅ ወላሂ ሞትን የሚረሳ ከሆነ ምንም ለሚያደርገው ነገር አይጸጸትም። ተውባ እናብዛ፣ ወደ አላህ እንመለስ። የሰው ልጅ አያጠፋም አይደለም፣ ያጠፋል፣ ግን እንመለስ። በየትኛው ስራችን አላህን እንደምንገናኝ አናቅም አባይብ እና በዛ ላይ ደግሞ አሁን አብዛኛ ቲክቶክ የሚሰሩ ልጆችም ሆነ የትኛውም ስለ ዩቱብም ይሁን ስለ ኤፍቢም ይሁን ጥሩ ነገር ሲሰሩ ስለማታበረታቷቸው ዩቱብ የሚሰሩትም ፕራንክ እያሉ በውሸት ይመጣሉ። እንደዚሁም ሲጨፍሩ ይመጣሉ። ለምን ስለማታያቸው? ሲጨፍሩ ግድ ታያቸዋላችሁ። ስለ ፖለቲካ ሲያወሩ፣ ብልግና ነገር ሲናገሩ፣ ሲሳደቡ ያ ነው እናንተ ሄዳችሁ ልታበረታቱ የምትችሉት እንጂ ጥሩ ነገር እናንተን የሚያስተምር ነገር ቁርአን ልባችሁን የሚያረጋጋ ነገር ሲለቀቅ ዳዋ ሲደረግ ማንም የሚያዳምጥ የለም፣ ቼክ የሚያደርግ የለም። ታሳልፋላችሁ። ዘፈን ሲሆን ስድብ ሲሆን ስለ ፖለቲካ ከሆነ ያንን በቃ በውሸት ፕራንክ ከተባለውን ቦታ ላይ ላይክ ፎሎር ስታደርጉ ሰው ያንን እያየ ሌላውም ምንድነው እኔ እንደዚህ ባደርግ ነው ልታይ የምችለው እያሉ እህቶች ወንድሞች እየተበላሹ ነው። ተው የምትከታተል ጠፍተሽ እኮ ሸርሙጥና ሚሰሪ ሴት እኮ ነሽ አይደለም እንዴ? አንቺ እኮ ኮንትራት ቤት አይደለሽም። ከኮንትራት ቤት ጠፍቶ የሚሰሩ ሴቶች በአጠቃላይ ሸርሙጣ ናቸው። እየነገርኩ ነው። ታንቃችሁ ሞቱ። ከመዳም ቤት መዳም ትጨቁናለች። እንደ እናት እንዲህ ታደርጋለች። የት ገባሽ? ይሄን ስር ትላለች። ገንዘብ ስለምትሰጥ ማለት ነው። በስነ ስርዓት ስራ ስር ትላለች። መዳም ኮንትራት ቤት ያሉ ሰዎች ማለት ከኮንትራት ቤት የወጣችሁ ሰዎች ሁላችሁም ሸርሙጣ ናችሁ። 4 ነጥብ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪፖስት እና ለዚህ ወገናችን ብታደርሱልኝ ደስ ይለኛል። ወገናችን ጠፍተው የሚሰሩት ሁሉ ለሸርምጥና ነው። አላማ የላቸውም። ኮንትራት ቤት ያሉት ነው ብር የሚይዙት፣ አላማም ያላቸው እነሱ በቃ ምን ነገር አያደርጉም። እውነትሽን ነው። ኮንትራት ቤት ያኔ ለመጥፋት እኮ ግዴታ ማለት ለመሸርመጥ እኮ መጥፋት አይጠበቅባቸውም። እኔ የምለው ወገናችን አንቺ አሁን ጥሩ አሰሪ ስላጋጠመሽ ነው እዚህ ወተሸፍሽ የምትካፈችው። የትኛውም አረብ ሀገር ጠፍተው የሚሰሩ እህቶች ተቸግረው እንጂ ለሸርመጥና አይደለም የሚወጡት። ምግብ ሳይበሉ እየሰሩ ሰርተው እንኳን በአግባቡ የወር ክፍያ ሳይሰጣቸው አረብ እየገለመጣቸው እየመታቸው ብዙ ስቃይ ደርሶባቸው ቢሮ ውሰዱኝ አንወስድም፣ ኢትዮጵያ ላኩኝ አንልክም ሲሉ የሚያደርጉትን መፍትሄ ሲያጡ ያላቸው አማራጭ ውጪ መውጣት ነው። የተሻለ አሰሪ ካገኘው ይሉና ይወጣሉ እንጂ አንቺ እንደምታስቢው አይደለም። ዛሬ አንቺ ተመቻችቶልሻል። የአንድን ሰው ህመም ለማወቅ በዛ መንገድ ካልሽ ልትረጁ አትችይም። መዳም እንደ እናት ከሆነችላቸው የትኛውም ሰው እኮ ወደ ስደት የሚመጣው ለመስራት እንጂ ቁጭ ብሎ ሊበላ እኮ አይደለም። ለመስራት እስከሆነ ድረስ እኮ ጥሩ ከሆነች እኮ እየተሰራ ነው። መጥፎ ስለሆነች ነው
ያኔ የማያስቀምጡ ስለሆነ ነው። ሰርታ የወር ደመወዟ የማይሰጣት ምግብ በአግባብ የማይሰጣት ታማ ሐኪም ቤት የማይወስዷት ስንት መከራ ደርሶባት እኮ ነው የምትወጣው። አንቺ አሁን እዚህ ወጥተሽ አፍሽን ትካፈቻለሽ። ታነቁና ሞቱ። አንቺ ንግግር ነው እኛ ታንቀን የምንሞተው። እውነትሽን ነው መስሎሻል። በዛ ላይ ደግሞ ችርስ ኮንትራት ቤላ ነው ችርስ የምትሉ። እስኪ እኔ እናንተን ልጠይቃችሁ ሀቂቃ ብዙ ጊዜ እህቶች አረብ ደፈረኝ እያሉ ይመጣሉ። ኮንትራት ቤት ነው ወይስ ጠፍተው የሚሰሩት ናቸው? ኮንትራትን ቤት ዘልዛላ አላማ የሌላቸው አሉ። ጠፍተው የሚሰሩት ዘልዛላ አላማ ቢሶች አሉ። ሁሉም አይደለም። ግን ጠፍታ ምሰራ ሴት ለሸርምጥና ሳይሆን የተሻለ መዳም አገኛለሁ ብላ ነው። ይህንም በደንብ